አየ፣ ተመኘ፣ ደስ አለው። አብረው አልነበሩም። ሰው እዚህ ጋር ጥቅሱ የሚናገር ኢየሱስ እየተናገረ ያለው በጀምራ ቀኔን ሲል እኮ እኔ ያለሁበትን ማለት ነው። ቀኔን ሲል የኔን ቀን ማለት ነው። ቀኗ ራሷ ቀን ሲባል የምን ቀን ነው የሚለው ለነገር እኮ ነው። ምንድን ናት ቀኗ ደግሞ? ለነገር ነው። አይዞህ ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። መጀመሪያ አብርሃምን ኢየሱስ የጠቀሰበት ምክንያት ምንድን ነው? ይሄ የመጀመሪያው መጠየቅ ያለበት ጥያቄ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እዛው ወደኋላ ትንሽ 10 አንቀጽ ወደኋላ ስትመለስ ምን ብሏቸው ነበረ? ከእግዚአብሔር ሰምቼ የነገርኳችሁ ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ ያላደረገ ማለት አትግደሉኝ፣ አብርሃም እኮ አይገለኝም ነበረ እያለ ተናገረ። እንደውም አብርሃም ምን ይመኝ ነበረ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አብርሃም እንደውም አብርሃም ምን ይመኝ ነበረ? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። እሱ ያለበትን ይመኝ ነበር። እንኳን ሊገለው ይመኝ ነበር የሚለውን እያስረዳቸው ነው። አውዱስ እንደዚህ ነው። መጀመሪያ ልትገሉኝ ትፈልጋላችሁ? እንደዚህ ያላደረገ ማለት ነው። አብርሃም ያንን ይመኝ ነበረ ነው። ያን ቁጥር 56 መፍታት ይችላል። ኢየሱስ ቀን የተባለ ብዙ ጥቅሶ ኢየሱስ ቀኔን እያለ ተናግሯል። ዮሐንስ 17:30 ላይ የሰው ልጅ የሚገለጥበት ቀን እያለ ተናግሯል። በዚያን ቀን እያለ ተናግሯል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ እሱ የጌታችን የኢየሱስ ክርስቶስን ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸና ቀን እየተባለ ይነገር። ኢየሱስ ቀን ሁለት ነው። የመምጫውንም ቀን ያካተል። ድሮ የነበሩት ሰዎች የመምጫውን ቀን ነው። በዚህ ሰዓት ያሉ ሰዎች ነው የሚያሳየው። ይህም ጭምር አቤት፣ ይህም ጭምር አምላክነቱ ነው። እስቲ እስካሁን ባወራሁት የምን አምላክ ነው ያየው? እስቲ ከጭንቅላት አላልኩም። አሁን የኔ እናንተ እያወራን ያለ ነው። ጭንቅላት ውስጥ ያለው ነገር መጽሐፍ ውስጥ እየፈለገ አይስማ። በራሴ አይምሮ እንኳን አልሄድም። የት አለሽ? እዚህ ውስጥ እስካሁን ባንበብኩት አምላክ የሚል ነገር አለ? እሺ፣ እርሱም ደግሞ ብላ አንብበው እስቲ፣ አንብበው ወደታች። እኮ አሁን ቀን የሚለውን እየፈታ ነው። ከጭንቅላት ለጊዜው አስቀምጥ። አንብባት። እኮ ሊሄድ ነው እየፈታው ነው። ቀን የተባለውን እየፈታው ነው። ስቴፕ ባይ ስቴፕ አሁን ማወቅ ያለበት ቀን የተባለው ምንድን ነው የሚለውን ነው። ቀን የተባለው ኢየሱስ መምጣት ነው። ስኮላሮችን ከፈለክ እንደው ተጨማሪ እና አልበርት ባርነስ የምትሄድ አሁን ይሄ የፕሮቴስታንት ስለሆን ከአንተ ፕሮቴስታንት ስኮላር ነው። ይሄ ምን ብሎ አስቀመጠ ካልክ ይኸው የት ጋር ነበረ? ቆይ ልፈልጋት ፓርቷን። ይኸው ማይዴ ችተታ እያለ ወደ የተባለው አለ ሂር አለ ዩዝድ ቱ ዲኖት አለ ዘ ታይምስ ዘ አፒራንስ ዘ አድቨንት ዘ ማነር ኦፍ ላይፍ ኦፍ ሰምሳይ የኢየሱስን መምጣት የመሲሁ መምጣት ነው። አብርሃም እዛው ሆኖ የመሲሁን ቀን እንትን እያለ ይጠባበቅ ነበር፣ ከሩቅ ሆኖ ማለት ነው። አየ የተባለው ታዲያ እዚህ ጋር አሁን ያስቀምጥልሃል። እዚህ ጋር ይኸው ዞ አብርሃም አረተ ብለር ነው እኮ እዚህ ጋር ካየኸው ዞ አብርሃም was not permitted to live to see the times of the Messiah አለ። አብርሃም ያው አብሮታ መኖራቸውን በዘመን ይደረጋል አልተፈቀደለትም ማየት። ስለዚህ ሩቅ ሆኖ እያየ ያለውን የእሱ መምጣት ነው ማለት ነው። ከዛ yet he was permitted አለ ተፈቀደ to have a prophetic view of ነቢያዊ ምልከታ ማለት ነቢያቶች ወደፊት ያለውን ይመለከታሉ። ገባ? በዛ መልኩ ነው አብርሃም አየኝ ያለው እንጂ እኔ ነበርኩኝ ምናምን አላለም ኢየሱስ። እኔና አብርሃም ተገናኝተናል አላለ። እኔ አብርሃም በፊት ኤግዚስት አድርጌ ምናምን ተገናኘን አላለ ምናምን። ከዛ አይሁዶች ይሄ ያልገባቸው አይሁዶች ታይቁት አንተ ገና 50 ዓመት ያለው አብርሃም ላይ አይኔ አብርሃም እንደውም አለ አብርሃም ነው አይደል የተባለው? ከአብርሃም በፊት ነበርኩኝ። ከአብርሃም በፊት እንዴት ነበረ ካልከኝ ዘፍጥረት ምዕራፍ 3 ቁጥር 15 ተመልከት። እንትን ይሄ ለእነ አዳም ተነግሯቸው የለ ይሄ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ከዘሯ እና ከዘርህ ብሏል። ከዘሯ የተባለው ኢየሱስ ነው። ስለዚህ በስለ ትንቢታዊ ንግግር የሚወራው ኢየሱስ አሁን ላይ እያወራ ያለው ስለዛ እንጂ እኔ አብርሃም ሳይወለድ አምላክ ነበርኩኝ፣ በህልውና ደረጃ ነበርኩኝ ጭራሽ አላ ኢየሱስ ጭራሽ። ስለዚህ ሙሉ በዚህ መልኩ ነው። ኦርቶዶክስ ብትሆን ኦርቶዶክስ ስኮላርም ሰጥሃል። በቃ ይህን ጥቅስ አታንሳው ከዚህ በኋላ። ሌላ እሺ፣ ዮሐንስ 1:1 ክፈትልኝ። ኢብሮ ቀጥል። ዮሐንስ 1:1 ያው ተራ በተራ አየር አረ አብዱዬ ችግር የለውም። ሻላው ዝም ብዬ ልንገረው። እሺ
እሺ ነበር ዮሐንስ 1:1 ላይ ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋ? ምኑ ነው ኢየሱስ አምላክ ነው የሚለው እዛ ጋ? ወይስ ዝም ብዬ ላስረዳ? ቃል እግዚአብሔር ነበረ። አዎ እኮ ቃል የሚለው ኢየሱስ አይልማ እዛ ጋ። ስለ ቃል እግዚአብሔር ነበር ይላል እንጂ ቃል ኢየሱስ ነበር አይልም። የቱ ጋ ነው እንደዛ የሚለው? እሺ ክፈትልኝ አለ እንትን። አይ ችግር የለውም። አንተ ቦታውን ንገረኝ፣ እኔ እነግርሃለሁ። ዮሐንስ 1:1 ሀሳቡ ንገረኝ። ዮሐንስ 1:1 ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ስለ ኢየሱስ የሚያወራው ነገር የለም፣ ስለ ቃል እንጂ እኮ። ቃል ክርስቶስ ነው። ቃል ዝም ብሎ ቃል። የቱ ጋ ነው ቃል ክርስቶስ ነው የሚለው? የቱ ጋ ነው የሚለው? የለም። አየህ፣ ስለዚህ አሁን ልንገርህ፣ አዳምጠኝ ነበር። ወደዚህ ተመለስ፣ በቃ ወደዚህ ተመለስ። ግን ከ1 እስከ 8 ብታነቡት ስለ ክርስቶስ ነው። ግን እሺ፣ አዎ እዛ ጋር ቃል ነው። ሁለት አይነት ቃል አለ እዛ ጋር። አንደኛ የተስፋ ቃል አለ፣ ሁለተኛው ደግሞ እግዚአብሔር የሚፈጥርበት ቃል አለ። እሺ የመጀመሪያው የተስፋ ቃል ሆኖ እግዚአብሔር ይሁን አይደለም፣ እሱ ኢየሱስ ነው። ቆይ ልነግርህ እኮ ነው። የመጀመሪያው ቃል የተባለው በመጀመሪያው ቃል ነበር የሚለው ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር ተመሳሳይ ነው። ባባን ስለዚህ አሁን እግዚአብሔር በቃሉ ይፈጠር ነበረ። ከየት በሚወጣው ቃሉ ከተባለ ኢሳያስ 55:11 ላይ ከአፌ የሚወጣው ቃል እንዲህ ይሆናል አለ። እዚህ ከእግዚአብሔር አፍ ቃል ይወጣል። ያ ቃል ደግሞ መዝሙረ ዳዊት ምዕራፍ 33:9 ላይ እሱ ተናግሯል፣ ሆኖም እሱ አዘዘ፣ ጸኑም አለ። ስለዚህ እግዚአብሔር ሲያዝ፣ እግዚአብሔር ሲናገር ይሆናል፣ ይጸናል አንድ ነገር ማለት ነው። በተመሳሳይ ሁኔታ ታዲያ እግዚአብሔር ሲናገር የሚሆን ከሆነ ዘፍጥረት 1:3 ላይ እግዚአብሔርም ብርሃን ይሁን አለ አለ። ንግግር ነው። አለ ማለት ንግግር ነው። ብርሃንም ሆነ አለ፣ ሆነ። አየው። ስለዚህ እግዚአብሔር በመናገሩ በንግግሩ ያደርግ ነበር ማለት ነው። ስለዚህ አሁን እዛው ዮሐንስ ወንጌል ምዕራፍ 1:3 ላይ ምን ይላል? ሁሉ በእርሱ ነው ይላል። ከሆነም አንድስ እንኳ ያለሱ አልሆነም ማለት ነው። ስለዚህ በእግዚአብሔር ቃል ሁሉ ነገር ከሆነ ሆነ የተባለው ቃልም ስጋ ሲሆንም በኢየሱስ ቃል ነው፣ በእግዚአብሔር ቃል ነው የሆነው። ስለዚህ አሁን እዛ ቁጥር 7 ላይ ወርዶ ቃልም ስጋ ሆነ ሲል በማን ነው የሆነው? ነው በእግዚአብሔር ቃል ነው የሆነው። ስለዚህ የእግዚአብሔር ቃል በእግዚአብሔር ቃል የሚሆን ነገር ስላልሆነ ያ ቃል የተባለው ቃል ስጋ ሆነ የተባለው ሌላ ነው፣ ኢየሱስ ነው እሱ። ስለዚህ ቃል ስጋ ሆነ ማለት በተስፋ ቃል ደረጃ የነበረው ሐዋርያት ሥራ ምዕራፍ 13:23 ላይ ከዚህ ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ ሲል ያ በተስፋ ቃል ይኖር የነበረውን ኢየሱስን እግዚአብሔር እውን አድርጎ ሰው አድርጎ ፈጠረው የሚል ነገር ነው የሚያስይዘው እንጂ አንተ የምትለው እግዚአብሔር ቃል ነበረ፣ ቃልም እግዚአብሔር ነበረ፣ የፈለግከውን ብትል ስለ ኢየሱስ የሚያወራ ነገር የለም እዛ ጋር ነው ማለት። ግልጽ ነው። አንዱ ቀጥል። አብዱ አንድ ነገር ልጨምር። አሁን ኤርፎን ስለሆነ ነው፣ ይቅርታ መንገድ ላይ ስለሆነ ነው። ቀጥል። ዳቫር አለክ? ዳቫር አለው። እሺ አብዱ ዮሐንስ ወንጌል አደባብሶ አልፏታል። በቃ ከኔ ጋር በደንብ እንገላለጠዋል። አብዱ ክፈትለት ዮሐንስ ወንጌል ምዕራፍ 1 እያነበብ እንድንሄድ። እሺ ጀማው አብዱል ከሪምን ፎሎ አድርጉት። ፒኬን፣ ጃቢርን፣ ኢብራሂምን እና ኢክሩ ሰለምቲዋ የሚለውን አካውንት ፎሎ አድርጓል። ኢክሩ ሰለምቲዋ የምትባሏ ቅርብ ጊዜ እስልምናን የተቀበለች እህታችን ናት። እንግዲህ ያው ከቤት ወጣ ምናምን ሰርቬይቭ ለማድረግ እየሞከረች ነው። ፎሎ በማድረግ የተለያዩ እስላማዊ አልባሳቶችን ከእሷ በመግዛት ለማገዝ ሞክሩ እሷን። እሺ ኢክሩ ሰለምቲ የሚለውን አብዱ አለክ መክፈት ይመቻል? እሺ አብዱ ክፈትለትና እንትን እንላለን። የእኔን ጠቅላላ ፎሎ አንሱና ለእሱ አድርጉላት። ለኢክሩ ሰለምቲያ ስጧት። ለእሱ የአብዱልም የኢብራሂምንም በዛ ትላለ። እሺ ዳቫር በመጀመሪያ ቃል ነበር የተባለው ማን ነው? ክርስቶስ። እሺ ሁለተኛስ ቃልም በእግዚአብሔር ዘንድ የተባለው እግዚአብሔር ማን ነው? ቃልም በእግዚአብሔር ነበር። እግዚአብሔር። ሁለተኛው እግዚአብሔር ማን ነው? ሁለተኛው አብ ነው። ኦኬ አብዱ አውጣው። እሺ አይ መጣኝ እንኳን ሶስተኛውስ ቃልም እግዚአብሔር ነበር የተባለው ሶስተኛው እግዚአብሔርስ ማን ነው? ክርስቶስ። ቃል የተባለው ነው ክርስቶስ። እግዚአብሔር የተባለው ነው የጠየቁ። ቃልም የተባለው ክርስቶስ ነው። እግዚአብሔር ነበር የተባለው ዓለም እግዚአብሔር ነው። ክርስቶስ ቃል እግዚአብሔር ነበረ
እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው ሶስተኛው ማን ነው? ሶስተኛው ክርስቶስ። ኦኬ። ስለዚህ በመጀመሪያ ክርስቶስ ነበረ፣ ክርስቶስም በእግዚአብሔር ዘንድ ነበረ፣ ክርስቶስም ክርስቶስ ነበረ ብለን መረዳት እንችላለን። ክርስቶስም እግዚአብሔር ነበረ አልኩህ እኮ። እሱ እግዚአብሔር የተባለው ማን ነው አልኩህ እኮ። እሺ ወረድ ብለህ እኮ ክርስቶስ ነው እኮ። ክርስቶስ ከሆነ ክርስቶስም ክርስቶስ ነበረ ብለን እንረዳው ወይ? በመጀመሪያ ክርስቶስ ነበረ ትላለህ። ይኸው ክርስቶስ በአብ ዘንድ ነበረ። አዎ። ከዛ ክርስቶስ ማን ነበረ? እሱ እግዚአብሔር የተባለው ማን ነው? ክርስቶስ ነው። ክርስቶስ እግዚአብሔር ነበረ እኮ። ክርስቶስ የተባለውማ ቃል ነው። ቃል ክርስቶስ ነው ተባባልን። እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው ነበር የሚለው ጋር ነው የምትለኝ? አዎ፣ ቃል የተባለው ክርስቶስ ነው። እግዚአብሔር የተባለው ማን ነው? አሳየው በማርከር እግዚአብሔር ያልኩትን አሉ። እሺ ቀጥል። ሶስተኛው እግዚአብሔር። አዎ፣ እሱ እግዚአብሔር ማን? አይ ሶስተኛው ቃልም እግዚአብሔር ነበር የሚለው። አዎ፣ እሱ እግዚአብሔር ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? ስላሴ ነው ወይስ ማን? ወልድ። ኦኬ። ስለዚህ ክርስቶስም ወልድ ነበረ። እንደዛ እንፍተው። ክርስቶስ ነበረ። ክርስቶስ ሆኖ ስለ በመጠሪያ ነው የምልህ። ኢንቴንሽኑ ምንድን ነው? በመጠሪያ ነው የምልህ። እሺ፣ በመጀመሪያ ቃል የተባለው ማን ነው? ቃል የተባለው ክርስቶስ። እሺ፣ ቃልም በእግዚአብሔር ዘንድ ነበር የተባለው ይሄ እግዚአብሔር ማን ነው? ወልድ። ኦኬ። ስለዚህ ክርስቶስም ወልድ ነበረ ብለን ነው ወይስ ክርስቶስም ክርስቶስ ነበረ ብለን ነው የምንረዳው? ክርስቶስም እግዚአብሔር ነበረ እኮ። እግዚአብሔር ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አብ፣ ወልድ፣ መንፈስ ቅዱስ ነው? ልጅ። እሺ 14 ላይ ወረደ እና አጥፋለት እንጂ አሁን እንደዛ አንተ የምጠይቀው ራሱ ሲጀመር አልገባሁም። እሺ 14 ላይ ቃልም ስጋ ሆነ ይላል። እግዚአብሔር ስጋ ሆኗል? ኦኬ። ሁለተኛ ላይ እግዚአብሔር የተባለው እሱ ስጋ ሆኗል? ይሄ ነው። ይሄ ቃልም ስጋ ሆነ እግዚአብሔር ነው። የእግዚአብሔር ስጋ ሆነ ነው። ስጋ ያልሆነ እግዚአብሔር አለ? ምን አንክድም። ስጋ ያልሆነ እግዚአብሔር አለ? ኦኬ። አንተ ስጋ የሆነው ወይስ ስጋ ያልሆነው? አብ ነው ማመልከው በክርስቶስ እና በመንፈስ ቅዱስ። አይ እኮ ማንን ነው የምታመልከው? አብን ነው የምታመልከው ወይስ ወልድና መንፈስ? ኦኬ። ወልድና መንፈስ ቅዱስን አታመልካቸው? አመልካቸዋለሁ። እሱማ ግን ቆይ ዳባር አንድ ነገር ልንገርህ። እኔ ዝም ብዬ ኢንቫይት ላድርግህ፣ አንብብና ይህን በደም ሌላ ቀን መታ አስረዳን። እሺ? ምክንያት የማይሆን ነገር እየመለስክ አይ አይደለም፣ እያስረዳህን አይደለም። ዝም ብለህ እንደማይሆን ነገር ከምትመልስ ይቅርብ። በቃ አጥናውና ሌላ ቀን ተመልሰህ። አሁን ለምሳሌ አለ አይደለ? እግዚአብሔር አለ። አሁን ክርስቶስ የተለያዩ ነገሮች ይላል። አሁን እዛ ጋር ለምሳሌ ከአብርሃም በፊት ነበርኩ ይላል። አሁን ለምሳሌ ክርስቶስ ቆይ ልንገርህ፣ የትም እንደማትሄድ ላስጨርስ። በቃ ሉቃስ ዕብራውያን 5:7 እንክፈትለት። በቃ እንጨርስለት እስኪ። ይህንን ወይ ትመልሳለህ ወይ ትቀጥላለህ። ዕብራውያን 5:7 እንክፈትለት። ምክንያቱም እኔ የማይሆን መልስ ነው እየመለስክ ያለከው። አሁን ዕብራውያን 5:7 ችግር የለውም፣ ይህንን እናንበብ። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለ መፍራቱ ተሰማለት አለ። እዚህ ጋር ሲጸልይ የነበረው ማን ነው? ክርስቶስ። ሲጸለይለት የነበረው ማን ነው? እግዚአብሔር አብ። ኦኬ።
ይጸልይ የነበረው ምንድን ነው? ጸሎቱን ነው የምትለኝ ወይስ? አይ ራሱ ክርስቶስ ምንድን ነው? እዚህ ጋር ያለው ክርስቶስ ሰው ነበረማ። ኦኬ ሰው ነው እዚህ ጋር ክርስቶስ ታመልከዋለህ? አዎ። ኦኬ ሰው ታመልካለህ ማለት ነው? በቃ አሁን ሁሉ ነገር በእንትን ነው እናንተ ታምጡ። እንዴት ሰው ነው አልከኝ? ሰው ታመልካለህ ያልኩህ ተዋህዱታል አምላክና ስጋነት። እዚህ ጋር ሲጸልይ የነበረው ምንድን ነው? ሲጸልይ የነበረው ምንድን ነው? እሺ ያሳየን። አብራርቶልናል። መገለጥ ከእግዚአብሔር መጽሐፍ ቅዱስ አብራርቶልናል። ተዋህደ የሚል ነገር የት ጋር አለ? ለምሳሌ ኦኬ አንድ ፓርት ላይ በስጋ እግዚአብሔርን ሲያመሰግን ታያለህ። ተዋህደ ነገር እሱ አሁን አንተ አእምሮ ላይ ነው። ቅድም እያልንህ እኮ ነው። አንተ አእምሮ ላይ ያለውን ነገር ውስጥ አለ መጽሐፍ ቅዱስ ውስጥ ያልካል። አሁን እዚህ ጋር አንተ ስትናገር እዚህ ጋር ኢየሱስ እየጸለየ ነው። በቃ ጥቅሱ የሚለው ይሄ ነው። ኢየሱስ እየጸለየ ነው። በቃ ይሄ ነው ከጥቅሱ የምንረዳው ይሄ ብቻ ነው። አንተ ደግሞ ከፈለግ በዚህነቱ ነው፣ በዛኛው ነገሩ ነው፣ በዚህኛው ነገሩ ይሄ አንተ አእምሮ ላይ ያለ ነገር ነው። ኢየሱስ አንድም ጊዜ ይሄ ማድረገውን ነገር ግማሽ በስጋ ግማሽ በዚህ አድርጉልኝ ግማሽ በዚያ ብሎ አንድ ማስተምሮ አያውቅም። ይሄ ሰዎች ተዋህዶታል። እሺ ያሳየን። ኢየሱስ እኔ አሁን ተዋህጃለሁ ያለበትን አሳየን መጀመሪያ። ከኢየሱስ ካለ ስጠን። ከኢየሱስ ውጭ ካለ ሌላም ሰው ራሱ ተዋህደ የሚል ቃል የተጠቀመ ማን አለ እስኪ? አይ መገለጥ ቃል መጽሐፍ ቅዱስ እናምናለን ግን የለም የትም ቦታ የለም። እስከራው ድረስ እንዲህ አይነት ነገር የለም። አይደለም ክርስቲያን አሉ መጽሐፍ ቅዱስ እንዲህ ያለ ከተረዳኸው ማለት ነው። የለም እኮ ነው ክርስቲያኖች። ክርስቲያኖች እናንተ አንደኛ አምላክ በአካል ሶስት ነው አንብላችሁ ነው የምታምኑት። እሺ አይሰለ መጽሐፉ እንደዚህ ጳውሎስ መልእክቶች ላይ ስታይ፣ እሺ ጳውሎስ መልእክት ላይ ወሰደ። ጳውሎስ እንደውም እናንተ ይከረባል ነገር አንተ እንዲው የዚህ አንቀጽ ላይ ብቻ ማለት ነው ስለ አንተ ያወራል። ስለ እናንተ ስለ ኢየሱስን አምላክ ስለምታደርጉ አካላት በአጠቃላይ ድብድብ አድርጎ ነው የሚያወራው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ምን አለ መሰለህ? ማንም አንዳች የሚያውቅ የሚመስለው ሊያውቅ የሚገባውን ገና አላወቀም አለ። አውቃለሁ የሚሉ ሰዎች ካሉ ሊያውቁ የሚገባቸውን ገና አልገባቸውም ብሎ ጀመረ። ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው አለ። አምላክን ቢወዳል እንዲህ ቀጠለ። ከዛ በደንብ አዳምጥ። ያልገባቸው ሰዎች ዝም ብሎ ይፈላሰፋሉ ብሎ ነው የጀመረው። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖቱም ሁሉ በዓለም ከንቱ እንደሆነና አለ ከአንዱ በቀር አለ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። ከአንዱ እኛ የምናውቀው ሊሆን በምንም ግን ለእኛ አለ ጳውሎስ ራሱ በኩሉ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ብሎ ቃል ከሰዎች ምንም የለም ብሎ ዘጋ። ከአንዱ በቀኛ ማንም አናውቅም አለ። አንድ አምላክ ቁጥሩ አስቀምጥ። አቤት ቅድስቷን ለምን አጨርሳት? አንዴ ስለ አምላክነት እያወራ ነው። እሺ ነገር ሁሉም ይላል አንድ ጌታ አየው አይደል? ኢየሱስ ጌታ እኮ ነው። ጌታ ሐዋርያት ሥራ ምዕራፍ ጌታ ማለት እኮ አለቃ ማለት ነው። እሱን አስረዳለሁ። እንመጣለን እሱ ላይ። አሁን አንድ አምላክ ብሎ አብ ወልድ መንፈስ ቅዱስ አለን ብሎ አይደል ነጣጥሎ ኢየሱስን አምላክ ሊለውም ቢሆንማ ምን ይል ነበር መሰለኝ? ለእኛስ ነገር እኛም ለእርሱ የሆንን አንድ አምላክ አብ ወልድ መንፈስ ቅዱስ አለን ነበር የሚለው። እንደናንተ ቢሆን እንደዛ አይደለም። አንድ አምላክ ብሎ ነጥሎ ከአንዱ በቀር አለ። እዚህ ጋር በቁጥር ሲነጥል አምላክ ማን ነው ብትለኝ እኔ እግዚአብሔር ነው። አንድ አምላክ አብ ብቻ ነው አይደል? ከአብ በቀር አንድ አምላክ የለም። በቀጥታ አብ ነው የምልህ። ቆይ መልስልኝ። ከአብ በቀር ሌላ አምላክ የለም። ከአብ በቀር አንድ አምላክ የለም ብሎ ዘግቶት ይህንን ይመልስ። ዕብራውያንን መልስና በቃ ለሌሎች እድል እንስጥ። ወልድና መንፈስ ቅዱስ አምላክ አይደሉም በሌላ አባባል እዚህ ጋር። ምክንያቱም አንድ አምላክ አብ ብቻ ነው። እንደዚህ ነው ጳውሎስ የሚያምነው፣ አንተም እንደዚህ ያመንክ። ስለዚህ ክርስትና ወጣህል። አሁን ትንሽ ሌሎች ጥያቄዎች ካሉ ጠይቀን። ለመሰለህ በክርስትና አብ ወልድ መንፈስ ቅዱስ ነው አንድ አምላክ ተብሎ የሚታመነው። በክርስቶስ ነው። አቤት ገነት የምንገባው በክርስቶስና ነው። እግዚአብሔር የሚያስገባን ነው እኮ። በክርስቶስ ምን ብለህ ስታመን ክርስቶስ ነው ብለህ ስታመን ለኃጢአታችን እንደሞተና ቆይ በማንነት ስለ ማንነቱ እያወራን ነው። ስለ ማንነቱ ስናወራ ክርስቶስን ማን ነው ብለህ ማመን መሰለህ? ክርስቶስ ነው ብለህ ስታመን ምትድር ለማስረጃ ላስነስት ክርስቶስ ብቻ ነው። ኢየሱስ ክርስቶስ ነው ብለህ ካመንክ በቃ አልኩህ። ክርስቶስ ማለት እኮ ትርጉም አለው የተቀባ ማለት ነው።
በእግዚአብሔር የተቀባም ደግሞ ከዛ በላይ የሆነ መልእክት አለ። አይ አይደለም፣ ክርስቶስ ማለት ተራ መቀባት አይደለም። እሺ ቀጥልሽ። እሺ ግን አይዞህ ቃል ይችላል። እኛ ማስረጃ ስታን አንተ ብቻ አእምሮ ፍሬያለህ እንጂ ያው ማስረጃ ስታርቋል መጽሐፍቶቹ እየወደቁ እንደሱ አንድ ላስ የተቀባ ማነው የተደረገ ማለት ነው። ክርስቶስ ማለት ነው። ይገባኛል ማለት ነው። አይ እኮ አምላክ የቀባው ማለት ነው። ሊያስገር ክርስቶስ የሚለው ቃል ብቻውን ማለት ነው ይዘጋልህ። ኢየሱስ አምላክ እንዳልሆነ ክርስቶስ የሚለው ቃል ብቻውን በቂ ነው። ምክንያቱም አንድ አካል ክርስቶስ ነው ማለት አምላክ አይደለም ማለት ነው። ምክንያቱም ክርስቶስ ለመሆን አምላክ የመረጠህ ማለት ነው፣ የተቀባህ ማለት ነው። ዕብራውያን ምዕራፍ 1 ላይ ላሳይክ። መጀመሪያ ዕብራውያን ምዕራፍ 1 ቁጥር 9 ላይ እዚህ ላይ እንደምትመለከተው ስለ ኢየሱስ ያወራል። ጽድቅን ወደድክ አመፅንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ። አምላክህ ቀባ ነው። ሲጀምር ክርስቶስ ነው ከተባለ በቃ አምላክ አይደለም። አንድ አካል የሆነ አካል ክርስቶስ ነው ከተባልክ አምላክ አይደለም። ምክንያቱም ክርስቶስ እንድትሆን የሚያደርግህ አካል ራሱ አምላክ መኖር አለበት መጀመሪያ። ያው ከጓደኞች ይልቅ አምላክ ክርስቶስ አደረገህ ማለት ነው። ክርስቶስ መደረግ ማለት ብቻው መቀባት ነው። ፕላስ ደግሞ አንድ አካል ክርስቶስ ነው ማለት በቃ አምላክ አይደለም ማለት ነው። ይሄ ወርድ ለልጁ ግን አምላክ ይላል። ምንድን ነው ዕብራውያን ዝሉን ኢንሰፊሽንት ያልኩ ግን መጀመሪያ እዚህ ላይ እንስማማ። እሺ ስለዚህ አንድ አካል ክርስቶስ ከሆነ እንዴት ነው አምላክ የሚሆነው? ኢየሱስ ማን ነው ክርስቶስ ያደረገው? እኔ እውነት መንገድ ህይወት ነኝ አለ አይደለ? እውነትና መንገድ ማለት ያው ህይወት መንገድ የሚል እነዚህ ፊገራት ይበቅላሉ። መንገድ ላይ ሲል የሆነ መኪና ላይ ይራመዳል ማለት አይደለም። ሰዎች ኮቴያቸው ላይ ያሳርፋሉ ማለት ሳይሆን ህይወት ነኝ ሲል ህይወት መሰጥ ነኝ፣ መንገድ ነኝ ሲል አድራሽ ነኝ። ወዴት ሲባል ወደ አብ ብሎ ተነገረ። እኔ መዳረሻው ነኝ ሳይሆን እኔ ታዲያ እኮ ትልቅ መቀባት ነው ታዲያ አንዴ ሁሉም ነቢያቶች እንደ መካከለኛ እኮ ነው። ሙሴ መካከለኛ እንደሆነ አታውቅም? ኢየሱስ መንገድ ነኝ ሲል መካከለኛ ነኝ ማለት ነው። ክርስቶስ ግን አለ መካከለኛ ነው። እኛ እኮ አሁን አንድ አካል መካከለኛ ነው ማለት በአምላክ እና በሰው መካከል ሆኖ ሰዎችን የሚያገናኝ ማለት። ለምሳሌ የብሉይ ኪዳን መካከለኛ ሙሴ ተብሏል። አሁን በዚህ ሰዓት ግን አዲስ መካከለኛ አለ። እኛ ሌላ መካከለኛ ነው የምንጠቀመው። አሁን በዚህ ሰዓት አምላክ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ተጠቅመዋል። ነቢያቶች በአጠቃላይ መካከለኞች ናቸው። አንተ አሁን ኢየሱስ በዛን ጊዜ ለነበሩ ሰዎች ኢቨን የተሾመው ጌታም ክርስቶስን ተደረገ ሲባል ራሱ በእስራኤል ላይ ነው። አንተ ምን እስራኤል እንደሆነ እንጃ። ጥቅሱን ከፍቼ ላሳይ። ከሐዋርያት ስራ ምዕራፍ 2 ቁጥር 36 ላይ ምን ብሎ ይናገራል? የታለ ቁጥር 36? እሺ የእስራኤል ወገን ሁሉ ይውቀሉ እንግዲህ ይህን እናንተ የሰቀላችሁ ኢየሱስ እግዚአብሔር ጌታም ክርስቶስን እንዳደረገው ክርስቶስ አደረገው። አምላክ ተደረገ ክርስቶስ ነው የሚለው። ክርስቶስ ተደረገ። ማን አደረገው ስትባል አምላክ አደረገው። ስለዚህ አምላክ ክርስቶስ አምላክ መጀመሪያ መኖር አለበት ኢየሱስን ክርስቶስ ለማድረግ። ስለዚህ ኢየሱስ አምላክ አይደለም ምን ለዛ ነው አንተ ነው አሁን አምላክ ዳባርን ክርስቶስ አደረገው ከተባለ አንተ አምላክ አይደለም። ወረዲ አምላክ እኮ አድራጊ ነው፣ ተደራጊ ራሱ አይደለም። ክርስቶስ ተደራጊ አይደለም። አምላክ አንድ አካል ክርስቶስ ነው ከተባለ በቃ ምንም አትጨናነቅ። ዘፍጥረት ከዘፍጥረት እስከ ራዕይ ማንበብ አይጠበቅ አለቀ በቃ። ክርስቶስ ከተባለ በአምላክ የተመረጠ የተቀባ ማለት ነው። እሺ በመጽሐፍ ቅዱስ እንደ ክርስቶስ ያለ አለ? እኛ ያው እዚህ ጃቢርን ብትጠይቀው ኢብራሂምን ብትጠይቀው ሁላቸውን እዚህ ያሉ ሙስሊሞችን ብትጠይቃቸው በአጠቃላይ ኢየሱስ በተአምር ሐዋርያት ስራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ በኩል ድንቅ ተአምራትን አሳይቷል። አምላካችን አላህ ቁርአን ላይ አንዱ አምላክ በመጨረሻው ነቢ ላይ ሲናገር ቁርአን ላይ ሱረቱል በቀራ ምዕራፍ 2 ቁጥር 87 ላይ ወአተይና ዒሳ ብኑ መርየም አልበይናት ወአየድናሁ ቢሩሂል ቁዱስ ብሎ ግልጽ ተአምራትን ሰጠውት በማለት ይናገራል። ሐዋርያት ስራም በሱ በኩል ተአምራትን በስራ ይናገር፣ ግን ተአምራት አምላክነትን አያደርግም። ምናልከ ክርስቶስ ልጁ ነው ሲባል ማለት አምላክነትን ተጋርቶ ይጋረዋል። ቆይ ዳባር አንድ መረጃ እንስትና በቃ ሌሎች ሰዎች እናቃጥል። እንትን ክርስቶስ እግዚአብሔር ባሪያ ነኝ ይላል። ይህን ታምናለህ ዳባር? ይህም ብቻ ጥቅስ እንስት። ኢየሱስ ክርስቶስ እኔ የእግዚአብሔር ባሪያ ነኝ ይላል። እንስጥቅ ጥቅስ ባሪያ መሆኑን ታምናለህ? ኢሳያስ ላይ አይደለ? ኢሳያስ ስንት ኮንቴክስቱን የተባለበትን ኮንቴክስት ሰሚት አርጎ ስለኖረ ኢሳያስ ስንት ሰሚት አርጎ ስለኖረ ነው አውቀዋለሁ። ኢሳያስ ስንት 49 እንደዛ ነገር 49 እንደዛ። ኦኬ ስለዚህ ኢየሱስ ክርስቶስ የእግዚአብሔር ባሪያ ነው ወይስ አይደለም? ዳባር ይልቃት በቃ ለዛሬ ለሌሎች ሰዎች እድል እንስጥ። እሺ እወጣለሁ። ልክ ነህ። ምን መሰለህ ባርነት ሲል
እንደ ሰው አገልግሏል ነው። እንደ ሰው እናሳይክ። ይኸው እዚህ ጋር ዕብራውያን ነበር። ጥቅሱን ጭንቅላትን ተው ብያለሁ። ይኸውልህ ዳባ ጭንቅላትን ይዘህ ሄድ ገደል የምትገባው መቼ ሁለታችንም እንስማማለንና መለኮታዊ መጽሐፍቶች፣ የመመሪያ መጽሐፍቶች፣ የሃይማኖት መመሪያ መጽሐፍቶች አይደለም። ክርስቶስ ለእኔ አምላክ ነው። በቃ አንተ እኮ መብትህ እኮ ነው። እኛ መጽሐፉ ይላል ስትል ነው እኛ ከኛ ጋር ችግር ውስጥ መብትህ ነው። አብ ወልድ መንፈስ ሌላም አራተኛው አምስተኛው ስድስተኛው አሁን እዚህ ጋኛው የምናሳይ ጥቅሱ ነው። ኢሳያስ የተሰገደለትን ቦታ ነበር ግን አታምኑም። በቃ ምን ላድርግ? ችግር እሱን መጥቀስ ትችላለህ። ስለተሰገደለት ነው አመልከው። እሱንም እንፈታለን። እንሂድ ወደዛ። ስግደት ምንድን ነው የሚለው? እሺ ኒዳ ለምን ስለማንግባባ እንጂ እኔ አውቃለሁ ክርስቶስ ያው እግዚአብሔር ልጅ እንደሆነ። ያው እግዚአብሔር ልጅ በቃ አታስብ፣ እንግባባለን። ስለዚህ ስለተሰገደለት ነው ኢየሱስን አምላክ ነው ያልከው ነው። ያው የእግዚአብሔር ልጅ ነው በቃ። እሺ አንዱን ምረጥ። የእግዚአብሔር ልጅ የሚለው ላይ እናውራ ወይስ ተሰግዶለታል የሚለው ላይ እናውራ? እሺ ያው የእግዚአብሔር ልጅ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅነቱን። እሺ ኢየሱስ ለምን የእግዚአብሔር ልጅ ተባለ ሲባል የእግዚአብሔር ልጅነቱን ከጊዜያት በኋላ ነው ያገኘው አይደል? ማለት ከጊዜያት በኋላ ከጊዜያት በኋላ ሲባል የጸጋ ልጅ። አሁን ክርስቲያኖች የእግዚአብሔር ልጅ ሲሉ ለምሳሌ ሮሜ 8:14 ላይ በመንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው ይላል። በእግዚአብሔር መንፈስ የሚመራሉ። ስለዚህ አንተ ያ አካል በአጠቃላይ የእግዚአብሔር ልጅ ሲባል የአምላክ እንትን ነው ማለት ነው አይደል? የክርስቶስ በክርስቶስ ግን ካየ ነው። በክርስቶስ ግን አምላክ እንደሚጋራ ሮሜ የእግዚአብሔር የበኩር ልጅ ይባላል እንዴ? ቆይ ስታድ ያለ የበኩር ልጅ ይባላል። እንደዛ ቆይ ተረጋጋ፣ ላሳየህ እኮ ነው። አለም ትጣድፋለህ እንዴ? አሁን እኮ እኛ የምናውቀውን ጥቅስ ነው የምንጠቅሰው። ስለዛ እኛ ለመማማር ነው እያደረግን ያለን እንጂ አሁን የሆነ ጥያቄ ተጠይቀህ ነገር ማድረግ ይቻላል። ግን እንደዛ እኛ እንትን እያስረዳን ነው። አሁን አንተ አእምሮ ላይ ያለውን ነገር እሺ። መጀመሪያ የእግዚአብሔር ልጅነት ሲባል መንፈስ መቀበል ነው አይደለ? የእግዚአብሔር ልጅነት ማለት መንፈስ መቀበል አይደል? ለምሳሌ ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው አለ። ለምን ሲባል አባ ብለን የምንጠራበትን የልጅነት መንፈስ ተቀበላችሁ ይላል። ስለዚህ መንፈስ ከተቀበልክ የእግዚአብሔር ልጅ ትባላለህ አይደል? ክርስቶስ ነው የሰጠን። ኧረ በፈጣሪ ቆይ ተረጋጋ እንዴ! አሁን ጽንሰ ሀሳብ ጥቅሱን እያወራን ነው። እሺ አሁን እዚህ ጋር ጥቅሱን በእግዚአብሔር መንፈስ መጀመሪያ ልጅነት እንዴት ይገኛል የሚለውን ነው እያሳየ ያለሁት። ልጅነት የሚገኘው መንፈስ መቀበል ልጅነት ያስገኛል አይደል? መንፈስ ከተቀበልክ ልጅ ትባላለህ። ይኸው ጥቅሱ ይላል መንፈስ ተቀበላችሁ ስለሚል አይደል? ኢየሱስ መንፈስ ተቀብሎ ነው ልጅነቱን ያገኘው። ማስረጃ ልስጥ። መጨረሻ አንድም ደግሞ ምን መሰለኝ ወሳኝ ፓርት ነው። የእግዚአብሔር መንፈስ ተቀብለ አንተ የእግዚአብሔር ልጅ ከተባልክ ኢየሱስም ልክ እንዳንተ መንፈስ ተቀብሎ ነው የእግዚአብሔር ልጅ የተባለው እንጂ የባህሪ ልጅ ሆኖ አይደለም። ማስረጃ ልስጥህ። ልጁ ነው እኮ ማስረጃ ልስጥህ መንፈስ ተቀብሎ እንደሆነ። ልክ ሮሜ 8:14 ላይ ሰዎች ሁሉ የእግዚአብሔር ልጅ በተባሉበት ሴንስ ነው ኢየሱስም መንፈስ ተቀብሎ ነው። እንደዚህ ነው እንጂ ትላለህ። መንፈስ መቀበል የእግዚአብሔር ልጅ ያስብላል። ይኸው መጀመሪያ ትንቢተ ኢሳይያስ ምዕራፍ 61:1 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ እግዚአብሔር ቀብቶኛል። የጌታ መንፈስ በእኔ ላይ ነው አለ። ስለዚህ ኢየሱስ መንፈስ ተቀብሏል። ሉቃስ ወንጌል ምዕራፍ 4:17 ላይ አምላክ መንፈስ ተቀብሏል። ልክ አንተ ሮሜ 8:14 ላይ ሰዎች የአምላክ መንፈስ ሲቀበሉ የእግዚአብሔር ልጅ በተባሉበት ሴንስ አለቀ። ለዛ ነው የእግዚአብሔር ልጅ የተባለው። ቆይ መንፈስ መቀበል የእግዚአብሔር ልጅ አደምድም ልክ አይደለም። ምንድን ነው አንድ ምንድን ነው እንዴ? ጸዳ አድርጌ ነው እንጂ ብለህ ማስረጃ ነው። ይህች ልጅ መልስ ሻንጎ ላይ ቀርቦ ፈሪሳውያን ሲያፋጥጡት የነበረ ያው እግዚአብሔር አንተ ያው የእግዚአብሔር ልጅ ነው እንጂ ሲባል ሀሳብ እንትን ጥቅሱ ነው የምታስታውሰኝ እንትን ቦታውን ምንም ኢየሱስ በቃ የእግዚአብሔር ልጅ ሲባል በዚህ ሴንስ ብቻ ነው። ልክ ማንኛውም ሰው የእግዚአብሔር ልጅ እንደሚባለው ማለት ነው። ክርስቶስ ዛሬም ትናንትና ምናው ነው የሚለው የእግዚአብሔር ልጅ የተባለው ክርስቶስ ሲሆን ነው፣ ሲቀባ ነው። የእግዚአብሔር ልጅ የተባለው የጌታ መንፈስ በሌናል ለድሁ መንፈስ ተቀበለ። ለምን ለድሆች ወንጌል ሳዘን እሱን እኔ አላምንም። ግን ጥቅሱን አታምነው? ኖ ጥቅሱን አላምነዋለሁ። ግን በቂ አይደለም ነው ለልጅነት ይሄ በቂ አይደለም። የልጅነት አግኝቷል ለሚለው በቂ አይደለም። ከዚህ በላይ የምላሳየክ መንፈስ ቀድሞ እኮ አሳየ። ሮሜ 8:14 ላይ የአምላክ መንፈስ ስለተቀበላችሁ
የእግዚአብሔር ልጅ ትሆናላችሁ አለ። ስለዚህ መንፈስ መቀበል ልጅነታችን ይለያያል። መካኒዝሙ ነው እያወራን ያለ ነው። ጀለስ መካኒዝሙ ልጅነት እንዴት እንደተቀበለ አይደል? ልጅነት እንዴት እንደተቀበል ጻፈው። በቃ አንተ ልጅ ጽፌ ወደኋላ ስመለስ ስለምታስቸገረኝ እዚህ ጋር ቆይ፣ አንድ ይቅርታ፣ ቆይ እንደዚህ ነው የሚሻለው። አንድ ነገር ላሳይክ። አይ ችግር የለውም። እሺ ሮሜ 8:14 ላይ ሰዎች የእግዚአብሔር ልጅ የተባሉት ለምንድን ነው አልከኝ? መንፈስ ስለተቀበሉ አይደል? ከዚህ ጋር ልጻፈው። እሺ መንፈስ መቀበል፣ እሺ ልጅነትን ይሰጣል አይደል? መንፈስ መቀበል ልጅነትን ይሰጣል። ተስማማን። ስለዚህ ኢየሱስ ልክ እንደዚህኛው መንፈስ ተቀብሎ እንደሆነ ማስረጃ ልስጥክ። ልክ እንደዚህ እሺ ስጠኝ። ዛትስ ኤግዛክትሊ እያወራ ያለሁት ማለት ነው። በቃ ልክ ሰዎች መንፈስ ሲቀበሉ እንደዛ ከሆነ ኢሳያስ 61:1 ላይ ኢሳያስ 61:1 ላይ ይኸው ኢየሱስም የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለ። ስለዚህ ኢየሱስ መንፈስ ተቀበለ። መንፈስ ሲቀበል እግዚአብሔር ይስተካከል እንጂ ለአንድ አምላክ ሆኖ ወለደው እንደዚህ እንደሚባል ነገር የለም። አሁን ወደኋላ እንደማትመልሰኝ ተስፋ አደርጋለሁ። ወደኋላ ስትመልሰኝ ይህን ሱር ለማስለም። ስለዚህ የባህሪ ልጅ ምናምን ይባሉታል። ውሸት ነው። እሺ የሚነግሩ እንዳለ አምላክ ልጅ አይወድም። ምን ያደርግለታል? ልጅ ሲጀመር ልጅ እኮ የምትወልደው ሊወርስህ ነው። ለምን? አምላክ ኢተርናል ነው። ለምንድን ነው የሚወረሰው? የሚያግዘው አካል አያስፈልገው፣ ብቻውን ነው የሚፈጥረው። እንዲህ ምን ሆነሃል? እግዚአብሔር ሂድበት። ይሰማል ዳባር እኮ እንትን ነው። እንደውም አብዱ በጣም ሰርቪስ ላይ ጎበዝ ሆናል። ልጁን ተንከባከብኩ። እንጀራ ጫፍ ጫፉን ወረደ ማብላትን ይቀረክ ይበቋል። አጥንተና እና ደግሞ ከዚህ የተሻለ ነገር ፐርፎርም ታደርጋለሽ። ዳባር አይ አይደለም። አሁን እኮ ስለ ጥናት አይደለም። እኔ እኮ አሁን የሚጠቅስልኝን ሁሉ ቃላት አውቃቸዋለሁ፣ ግን የተረዳንበት መንገድ አየ አይደለም። የተረዳንበት እንዴት መሰለ ዳባር፣ ጠቅላ ሀሳቡ ስላሴ ኮንሰፕቱ የለም። ኮንሰፕቱ ግን ካለ ስላሴ 3 አማልክት ነው የሚሆኑብክ። ገባካ? ለምሳሌ አንድ ቀላል ለራስህ ለህሊና ክልተውልክ። አሁን አንተ ስንት ፈጣሪ ነው የምታመልከው? እኔ ያው ስለ እንትን ነው። እኔ አሁን ስታዩ ፕራክቲካሊ እንዲህ ስንት ፈጣሪ ነው የምታመልከው ሀቢቢ? እግዚአብሔር ነው እኔ የማመልከው፣ ግን ያው ክርስቶስ። አይ ስንት ማንን ነው ሲሆን ስንት ፈጣሪ ነው የምታመልከው? እሺ የኔና እንዴት ልንገርህ መሰለህ? ስለ አመላለክ ልንገርሽ። ልንገርህ ዳባር ምን እንደሆነ ታውቃለህ? ኦርቶዶክስ ነህ ጴንጤ ነህ? ፕሮቴስታንት ነኝ። በቃ እኔ ኦርቶዶክስም ፕሮቴስታንትም ነበርኩኝ። ገባካ? ምን እንደምትረዳ በደንብ ነው አንደርስታንድ እንደማደርግ። ስለዚህ ምን እንደሚገባክ ስለማውቅ የቱ ጋር ክፍተት እንዳለ ካውቃለሁ። እዛ ቦታ ላይ ነው እኔ ልሞላለህ እየሞከርኩ ያለሁት ማለት ነው። አሁን አንተ ስንት ፈጣሪ ነው የምታመልከው? እንዴት ነው የምታመልከው? ምናምን እሱ ጋር እንሄዳለን። ስንት ፈጣሪ ነው የምታመልከው? ማመልከው ያው ማምለክ ስለ አንድ እግዚአብሔርን ነው ማመልከው። እኔ አንድ አብን ነው፣ ግን አንድን አብን ብቻ ነው የምታመልከው? ኦኬ። ከሱ ሌላ የምታመልከው አምላክ አለክ? የለኝም። በቃ ቴንኪው። አሁን አንተ በጣም ጥሩ ስቴፕ ላይ ነው የመጣከው። ቤቱን ፎሎ አርግ፣ አብዱልከብሪምን ፎሎ አርግ፣ እኔንም ፎሎ አርገኝ፣ ጃቢርንም ኢብራሂምንም ፎሎ አርጋቸው። ኢንሻላህ እስልምናም ላይ ጥያቄ ካለክ አንተም ክርስትና የምታምነውን አሁን ክርስትና ያለህበትን እሱን በደንብ ታስተምርንና እንግዲህ ወይ አንተ ወደኛ ትመጣለህ ወይ እኛ ወደ አንተ እንመጣለን። ከሁለት አንዱ ይሆናል። ግን በደንብ አንብብ። ምን መሰለህ ከእኔ አንድ በቃ በስነ ስርዓት ሲሪየስ ሆኜ የምነግርህ ነገር፣ አንድ ሰው ክርስቲያን መሆን ከፈለገ ስለ ክርስትና ባያውቅ እመክራለሁ። ስለ ክርስትና ካወቅ ክርስትና ጠልዞ ነው የሚያስወጣ ከክርስትና። ባይብል ስታነብ ወደ እስልምና ያመጣል። በቃ እኛም ባይብል አንብበን የሰለም ባይብል ላይ አንድ አምላክ አለ ይነግረናል። እሱ አምላክ ኢየሱስ ክርስቶስ አምላክ የሚለው ኢየሱስ ክርስቶስ ሲሰግድለት ሲጸልይለት የነበረው ብቻውን አምላክ ነው ያለው ኢየሱስ ክርስቶስ ያ አብ አለ። ይህንን አብ ብቻውን አምላክ እንደሆነ ታምናለህ። ይሄ አብ ደግሞ ኢየሱስ ክርስቶስ ይልቁታል። እኔ ደግሞ ልንገርህ። እሺ እኔ አንድ ነገር ልንገርህ። የሁላችሁም እዚህ እስላም አፖሎጂስቶች ማለት ነው። እሺ ከክርስቲያን አሁን ለምሳሌ አንድ ክርስቲያን መጣ። አሁን እኔ መጣሁ አይደለ? ኮሚኒኬሽን ላይ ችግር አለብን። ምንድነው ቃልን የተረዳንበት እንትን የተረዳኝ እሱ ነገር
አይ አንተ ምን መሰለ ይመስልሃል? አሁን ቅድም እንዳለ ከአብዱል ከሪም ይህ የጭንቅላትን ኮንክ ገደል ትገባለህ። ግን የጭንቅላትን አስቀምጠውና ሰዎች የነገሩክን እንዲህ ውስጥ ስሜት ውስጥ ያለው ስታስበው ስታምኖ የሚስማማህን ነገር እሱን አስቀምጠውና ባይብል ምንድን ነው የሚለኝ መጽሐፍ ቅዱስ ምንድን ነው የሚያስረዳኝ የሚለውን ነገር እሱ ላይ እንግባባ። ምክንያቱም በአንተ ጭንቅላት ከሆነማ የምንሄደው እስካሁን ምን እንትን አለን። ስለዚህ ምን ታደርጋለህ? እኛ አሁንም እኮ ና ወደ እስልምና ክርስትና እንተው አላለም። ቁጭ በልና ምንድን ነው መጽሐፍ ቅዱስ የሚለው እኔ ከማምነው ነገር ላይ የታረቀ ነው የሚለውን ነገር አንብብና በተሻለ መተ ደግሞ ታስረዳናለህ። አይሻልም? ይሻላል። እንደዛ አሁን ለምሳሌ መዳን በክርስቶስ እንደሆነ እኛም እናምናለን መዳን በክርስቶስ እንደሆነ። መቻ እናምንም አለ ከአብ ዘንድ እንድንድንበት የተሰጠን ወልድ ነው ይላል። ያ ወልድ ደግሞ ለማን እንዲድኑበት እንደተሰጠን እሱ በጊዜ ሂደት እንሄዳለን። ገባካ? እንትን ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ካየከው ለኢየሱስ ክርስቶስ ለሰው ልጆች ህይወት እንዲሰጥ በቃ ስልጣን ተሰጠኝ ይላል። ኢየሱስ ክርስቶስ ለሰው ልጆች ህይወት እንዲሰጥ ከአብ ስልጣን ተቀብሏል። ተቀባይ ነው። አየካ? እስቲ አስበው። ያ ለዓለማቱ ጌታ ሰማይን ምድርን ለፈጠረው አምላክ ማን ነው ስልጣን የሚሰጠው? አምላክ ከመጀመሩ ነው ስልጣን የሚቀበለው። ዴቭ አንብበህ ብትመጣ አይሻልም? እኔ እንግዲህ ምን መሰለህ ሌላ ዴቭዬ ጨጓራህን እንዳያምክ ብዙ ነገር አላመጥክ። ትንሽ ደግሞ ጨጓራ ኪረፍና በቀጣይ ደግሞ ሌሎች ነገሮችን እናያለን። እሺ በቃ ይብቃክ። እሺ ቴንኪ ሁላችሁም። አብዱልም ሁሱንም በቃ ቤቱን ፎሎ አድርግ፣ አትጥፋሽ። እሺ እናመሰግናለን። አላህ ይጠብቅ፣ አላህ ሂደውን ይስጥክ። እሺ 4200 ሰዎች አብዱል ከሪምን ፎሎ አድርጉት፣ ፒኬም ፎሎ አድርጉት፣ ኢብራሂምን ጃቢርን ፎሎ አድርጉት፣ ኢክሩ የሚለውንም ከስር ያለውን ፎሎ አድርጉት። ኢክሩ የሚባለው አካውንት እህታችን ናት። በቅርብ ጊዜ እስልምናን የተቀላቀለች ናት። የተለያዩ እስላማዊ የሆኑ አልባሳትን በመግዛት አግዟት። በቃ በምችሉት ደግፏት ለማለት ሰለምት እህታችን ስለሆነች ማለት ነው። እኛም እናመሰግናለን። ከፈለክ ቁርአን ሰምተክ ውጣ። ቁርአን ዝም ብለህ አዳምጠህ ወጣ ከፈለክ። እሺ እሱ ራስህን አጠልቅ።